የአውሮፓ ቻምፒዮንስ ሊግ ራውንድ 1 ስኮር ፕሬዲክሽን ከዋይዲቶም ጋር አትሌቲክ ክለብ ከአርሰናል አትሌቲክ ክለብና አርሰናል እንግዲህ ከዚህ በፊት ተገናኝተዋል። ኤሚሬትስ ካፕ ላይ 3-0 አርሰናል አሸንፎ ነበር። ይሄንን ጨዋታ ግን አርሰናል 2-0 ያሸንፋል ብዬ ገምታለሁ። ፒኤስቪ ከሮያል ዩኒየን ይሄንን ጨዋታ ፒኤስቪ 2-1 ያሸንፋል። ቤኔፊካ ከካራባክ ቤኔፊካ 3-1 ያሸንፋል። ጁቬንቱስ ከዶርትሙንድ ይሄ ጨዋታ ከባድ ጨዋታ ነው፣ ለማየት የሚያጓጓም ጨዋታ ነው። ጁቬንቱስ አሁን ላይ አቋሙ በጣም የሚገርም ነው፣ ስፔሻሊ ዲፌንሱ የሚገርም ነው። ኢንተር ሚላንን እንግዲህ 4-3 አሸንፎ ነው የመጣው። ይሄንን ጨዋታ ዴፊኒትሊ ጁቬንቱስ የሚያሸንፍ ይመስለኛል። በጣም ግን ከባድ ጨዋታ ነው። 2-1 ጁቬንቱስ ያሸንፋል። ሪያል ማድሪድ ከማርሴይ ምንም ጥርጥር የለውም። ማድሪድ አሁን ላይ ያለው አቋም በጣም ነው የሚያስፈራው። ላሊጋው ላይ እያየ ነው ያለው ማድሪድ በጣም አስፈሪ ነው። ማድሪድ ይሄንን ጨዋታ 3-0 ያሸንፋል። ቶተናም ከቪያሪያል ቶተናም አሪፍ ነው አቋሙ። አንዳንዴ አሪፍ ነው ሲባል ይወርዳል ይወጣል። ቢሆንም ግን በሜዳው ነው ይሄንን ጨዋታ የሚያደርገው። 1-0 ቶተናም ያሸንፋል። ኦሎምፒያኮስ ከፓፎስ ይሄ ጨዋታ ባቻ ውጤት የሚጠናቀቅ ይመስለኛል። 1-1 ስላቪያ ፕራግ ከቦዶ ግሊምት ይሄ ጨዋታ 0-0 አቻ ይመስለኛል። አያክስ ከኢንተር ሚላን ይሄ ጨዋታ በጣም ከባድ ጨዋታ ነው። ቢሆንም ግን ኢንተር ሚላን እንደምንም ይሄን ጨዋታ የሚያሸንፍ ይመስለኛል። 2-1 ኢንተር ሚላን ያሸንፋል። ባየር ሙኒክ ከቼልሲ ይሄ ጨዋታ እንግዲህ በጣም ከባድ ነው፣ ለመገመትም ይከብዳል። ቪሰንት ካምፓኒና ኤንዞ ማሬስካ ያጫወት ስታይላቸው በጣም ተመሳሳይ ነው የሚባል ነው። ባየር ሙኒክ በሜዳው ነው ይሄንን ጨዋታ የሚያደርገው። ቼልሲም ደግሞ ከፍቶ የሚጫወቱ ቲሞች ጋር ቀላል የሚባል ቲም አይደለም። ይህ ጨዋታ እንግዲህ ጎሎች ይኖራሉ። ይሄ ጨዋታ 2-2 የሚጠናቀቅ ይመስለኛል። ሊቨርፑል ከአትሌቲኮ ማድሪድ እንደሚታወቀው አትሌቲኮ ማድሪድ ቻምፒየንስ ሊግ ላይ ቀላል የሚባል ተጋጣሚ አይደለም፣ በጣም ከባድ ተጋጣሚ ነው። በጠባብ ውጤት ያው አንፊልድ ላይ ስለሆነ ጨዋታው ሊቨርፑል ያሸንፋል ብዬ ገምታለሁ። 2-1 ሊቨርፑል ያሸንፋል። ፒኤስጂ ከአትላንታ ይህንን ጨዋታ እንደሚያሸንፍ ምንም ጥርጥር የለውም። 3-0 ፒኤስጂ ያሸንፋል። ክለብ ብራጅ ከሞናኮ 1-1 ኮፐንሃገን ከሊቨርኩሰን ይሄ ጨዋታ ባቻ ውጤት የሚጠናቀቅ ይመስለኛል። 1-1 ፍራንክፈርት ከጋላታሳራይ ይሄም ጨዋታ እንደዛው ባቻ ውጤት 0-0 ማንቸስተር ሲቲ ከናፖሊ ይሄ ጨዋታ እንግዲህ ለማየት በጣም ያጓጓል። ለምን ካላችሁኝ ኬቨን ድብራይን እንግዲህ ከማንቸስተር ሲቲ ጋር አጌኒስት ሆኖ ወደ ኢታድ ይመጣል። እንዲሁም ደግሞ ማክቶሞኒ ሆይሉንድንም በዚህ ጨዋታ እናያለን። ቢሆንም ግን ኢታድ ላይ ነው ይሄ ጨዋታ። ለማንቸስተር ሲቲ ቀላል የሚባል ጨዋታ አይደለም። ማንቸስተር ሲቲ ይሄንን ጨዋታ ጠበብ ባለ ውጤት 2-1 ያሸንፋል ብዬ ገምታለሁ። ባርሴሎና እንግዲህ ወደ ኒውካስትል ሜዳ መጥቶ ነው የሚጫወተው። በዚህ ጨዋታ ላሚን ያማል አይገባም። ባርሴሎና ትንሽ ያ ቦታ ክፍተት ሊፈጥርበት ይችላል። ቢሆንም ግን ባርሴሎና ሊያሸንፍ ይችላል። ካልሆነም አቻ ነው የሚወጡት። ለባርሴሎና ዊኑን ልስጥና 2-1 ባርሴሎና ያሸንፋል። ስፖርቲንግ ከካይራት ይሄ ጨዋታ በስፖርቲንግ ሜዳ ነው የሚከናወን። ስፖርቲንግ ይህንን ጨዋታ 3-0 ያሸንፋል ብዬ ገምታለሁ። የአውሮፓ ቻምፒዮንስ ሊግ የመጀመሪያ ራውንድ ስኮር ፕሬዲክሽን የኔ ይሄን ይመስላል። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ዋይዲቶም ነበርኩኝ። ይመቻችሁ።